እንኳን ወደ አልኬሚስቱ የጥበብ መንደር በደህና መጣችሁ። ዛሬ የምንመረምረው ብዙዎቻችን ህይወት በድንገት የምትመጣ ይመስለናል። ነገር ግን እውነታው ህይወት በአእምሮአችን ነጸብራቅ ነው። አብዛኛው ሰው በህይወቱ የሚገጥሙን ነገሮች በሙሉ በድንገት ወይም በእድል የሚመጡ ይመስለዋል። ነገር ግን የምናስበው ነገር የህይወታችን መሪ መሆኑን መጽሐፍ ቅዱስ ሆነ የታወቁ አባባሎች ይደግፉታል። ለምሳሌ በማቴዎስ ወንጌል 9:29 ላይ እንደ እምነታችሁ ይሁንላችሁ። እምነት ማለት በአእምሮና በልብ የሚቀረጽ ጽኑ ሐሳብ ነው። የምናምነው ወይም የምናስበው ነገር በህይወታችን ይፈጸማል። እንዲሁም በመጽሐፈ ምሳሌ 23:7 ላይ ሰው በልቡ እንደሚያስበው እንደዛው ነውና። ይህ ጥቅስ ያንተ ማንነት ህይወትህን አቅጣጫ የሚወስነው በውስጥ የምታወጣውና የምታወርደው ሐሳብ እንደሆነ በግልጽ ያሳያል። ህይወት በድንገት የምትመጣ ሳትሆን በድንገት የምትመጣ ሳይሆን በውስጣችን በምናስበውና እግዚአብሔር በሚሰጠን ጸጋ የምታድግ ውጤት ነች። አንተ በውስጥህ እችላለሁ ወይም መልካም ይሆናል ብለህ ስታስብ እግዚአብሔር ያንን ሐሳብ ባርኮ ለፍሬ ያበቃዋል። አእምሮህ ልክ እንደ መጽሐፈ ሄኖክ ሰማያዊ ስርዓቶች የራሱ የሆነ የማይታጠፍ ህግ አለው። በዚህ ቪዲዮ ንቁ አእምሮህ እና ድብቁ አእምሮህ እንዴት ተቀናጅተው ዓለምን እንደሚፈጥሩ እናያለን። ይህ ሚስጥር ስትረዱ እናንተ ተራ ሰዎች ሳትሆኑ የራሳችሁን ህይወት መሐንዲሶች መሆናችሁን ትረዳላችሁ። ንቁ አእምሮን ልክ እንደ አትክልተኛ፣ ድብቁ አእምሮን ደግሞ ልክ እንደ ለም መሬት አድርገው ውሰደው። ዘሪውና መሬቱ። አትክልተኛው ወይም ንቁ አእምሮህ በቀን ውስጥ የሚዘራቸውን ዘሮች ይመርጣል። መሬቱ ወይም ድብቅ አእምሮ ደግሞ ዘሩ ጥሩ ይሁን መጥፎ አይመርጥም። የተሰጠውን ብቻ ማብቀል ይጀምራል። ትእዛዝህ እኔ ጎበዝ ነኝ የሚል ዘር ከዘራህ መሬቱ ስኬትን ይቀበላል። ስጋትህ አይሳካልኝም እወድቃለሁ የሚል ስጋት ከዘራህ ደግሞ መሬቱ ውድቀትና ፍርሃትን አብዝቶ ያመጣልሃል። በር ጠባቂው። ንቁ አእምሮህ ልክ እንደ አንድ ትልቅ ህንፃ የበር ጠባቂ ነው። ወደ ውስጥ ወይም ወደ ድብቁ አእምሮህ የሚገቡ ሐሳቦችን የማጣራት ስልጣን አለው። አንድ ሰው መጥቶ አንተ አትችልም ቢልህ አንተ እንደ ካፒቴንነቱ ይህ ውሸት ነው እችላለሁ ብለህ ውድቅ የማድረግ መብት አለህ። ነገር ግን አዎ ልክ ነህ አልችልም ብለህ ካመንክ ለጠባቂው ፈቃድ ሰጠኸው ማለት ነው። ያም ሐሳብ ገብቶ ህይወትን መበጥበጥ ይጀምራል። ድብቁ አእምሮአችን ልክ እንደ አንድ ታማኝ አገልጋይ ወይንም ልክ እንደ ታላቅ ፋብሪካ ነው። እሱ ጥሩ ነው፣ መጥፎ ነው፣ ይጎዳል ብሎ አይከራከርም። የተሰጠውን ትዕዛዝ ብቻ ይቀበላል። ይህን ይበልጥ ለመረዳት የሚከተሉትን ምሳሌዎች እንጠቀም። በኮምፒውተር ሳይንስ ውስጥ ጋርቤጅ አውት የሚባል መመሪያ አለ። ትርጉሙም ቆሻሻ ካስገባው ቆሻሻ ይመጣል፣ ንጹህ ካስገባለት ንጹህ ይመጣል ማለት ነው። ካፒቴኑ ወይም አንተ በኮምፒውተሩ ሰሌዳ የምትተነበየው ሰው ነህ። እኔ አይሳካልኝም ሁልጊዜ ጨልምብኛል ብለህ ስትጽፍ ሞተሩ ወይም ንቃተ ህሊና ይህ ትዕዛዝ ነው ብሎ ይቀበላል። ከዛም ያ ኮምፒውተር በህይወትህ ውስጥ ውድቀትና ጨለማን ብቻ የሚፈጥር ፕሮግራም ይሆናል። ውጤቱ ኮምፒውተሩ አልተሳሳተም፣ አንተ ያስገባውን መረጃ ነው ያሳየህ። አንድ ገበሬ ሁለት አይነት ዘሮችን በእጁ ይዟል እንበል። አንደኛው የሎሚ ዘር ወይም ኮምዛዛ፣ ሁለተኛው የአፕል ዘር ወይም ጣፋጭ። መሬቱ ሎሚው ይጎመዛል አልቀበልም አይልም፣ ሁለቱም እኩል ያስተናግዳል። አንተ በየቀኑ ሰዎች አይወዱኝም፣ ገንዘብ አይበረክትልኝም የሚል የሎሚ ዘሮች በአእምሮ መሬት ላይ ከዘራህ መሬቱ ስራውን ይጀምራል። ከጥቂት ጊዜ በኋላ ህይወትህ በሙሉ መራራ ይሆናል። ይህ የሆነው መሬቱ ክፉ ስለሆነ ሳይሆን አንተ የዘራኸው ዘር መራራ ስለሆነ ነው። አእምሮን የማዘዝ ተግባራዊ መንገዶች። አእምሮህ እንዲሰራ የምትፈልግ ከሆነ እነዚህን 3 ደረጃዎች ተከተል። አንደኛ፣ ዘሩን ምረጥ። ዛሬ በንቁ አእምሮህ ምን እንዲሆን ትፈልጋለህ? በግልጽ ወስን። ሁለተኛ፣ በስሜትህ አርጥበው። ንቃተ ህሊና በታች የሚረዳህን ስሜት ነው። ንቃተ ህሊና በታች የሚረዳው ስሜት ነው።
ነገሩ እንደደረሰ ሆኖ ይሰማህ። ሶስተኛ በወጥነት ድገመው። ደንዘል ዋሽንግተን እንዳለው ያለ ወጥነት ለውጥ የለም። ትንሽ እርምጃ ህግን ተጠቀምና በየቀኑ አእምሮህን አድስ። ማጠቃለያ፣ የጥበብ ወዳጆች፣ አእምሮአችሁ የእግዚአብሔር ታላቅ ስጦታ ነው። ካወቃችሁበት ገነትን በምድር ላይ ትፈጥራላችሁ። ዛሬ አእምሮአችሁን ዳግም ፕሮግራም ማድረጊያ ቀን ይሁን። በአሁኑ ሰዓት አእምሮአችሁ ምን እያለ ነው? ኮሜንት ላይ ጻፉልኝ። መልካም ሐሳብ የለም መሬት ይፈልጋል። አንተም ይህን ሐሳብ በሌሎች ልብ ውስጥ ለመዝራት ቪዲዮውን ሼር አድርገው። በጋራ እንድንሰለጥን ደግሞ ቪዲዮውን ሳብስክራይብ እያደረጋችሁ አብራችሁን ዝለቁ። ለታላቅነት የተፈጠራችሁ ድንቅ ኢትዮጵያውያን መሆናችሁን አትርሱ። ስላዳመጣችሁ እናመሰግናለን። ሰላማችሁ ይብዛ። ሰላም ቻው።